አዲስ ወባለ የ30 ህብረት ስራ ማህበር መሪ ነኝ። ስሬ ደግሞ 3 አሉ 10 ባንድ ያዙ አሉን። እኛ የሚሰጡንን ትምህርት ጤናዎች እያስተካከልን ነው። አንድ የሚቀርምንም የለም። በሽንት ቤትም ሆነ ተውሪዎች ልጅ አከታተብ ተነፍሰ ጡሮችም ተሁሉም ነገር ተቤት ጽዲያትም ቤትም እንዲወልዱ ጤናቸውንም ልጆቻቸው ህጣኖቹ እንዲከተቡ 41 ጀምረው ይሄዱ እንዲከተቡ ያን ሁሉ እያዘጋጀን ነው። አንድ የቀረንን ነገር የለ። ሴቶችም ይገዙኛል ተባበሩኛል በጣም አርገው እነሱም ጤናዎቹ የሚሰጡንን ትምህርት እኔ ደግሞ አንጠቼ በተወር አንድ ቀን እዛን እንላለን። በ15 ቀን ደግሞ እዚህ በሳምንት ደግሞ ቁባለን ቁብ ላይ እንወያያለን። እነዛ ሶስቱ ሴቶች ጋር ደግሞ እኔ በ15 ቀን አንድ ቀን እንወያያለን። እኔ በወር እዛ ይሄርን ተዛም ደግሞ ታስፈለገ ይጠሩኛል ሄዳለሁ። ተዛ መጥቼ ነገር እዛ መላክቶና አደርሳለሁ። እነሱም ይሰሙኛል ይቀበሉኛል። ሴቱ በጣም ይቀበሉኛል እና ያከብሩኛል። እንዲጃችንንም አሁን እንዲያው በጣም ወንዶቹ ያገዙን። ያሁን አንድ መምህር ልጅ አለ እሱ አብሮን ተለይቶን አያውቅም። አብሮን እየሰራ በሳምንት ውስጥ ነው ይሄን ኩላ ያመረተን። በሳምንት ውስጥ አሸዋም እያመጣን ብር አዋጣን። ሲሚንቶ 7 ኩንታል ሲሚንቶ ገዛን። አንድ ኬሻ ጤና ሰጡን። እዛ ጋር አድርገን ያንን አደራርገን ነው እንትን ያለው። ጓሮ አትክልትም ውሃው ወደዚህ ስለማይገባል ነው እንጂ እኔ የጠራው እንትን ያለው ነው። ፊትማ በዝግድም ሽንት ቤቱ ያሰዲ ነበር እንዴ አያላጉስም ነበር። ቀይማ ያስወጣም ነበር። በባህር ዛፉን በዚህ አያስወጣም ነበር። አሁን ተተማርኖ ወዲህ ነተና ቀየው እንደምታየው ነው። ጥድት ያለ እንደፈለክ ብትቀመጥ ብትወጣ ምን ሽታ የለ ምን የለ ተሁሉም ነገር ነጣ ሆናናል። ያው እኔ 026 ቀበሌ የጤና ኤክስቴንሽን ባለሙያ ነኝ። ስሜ ፍሬህይወት ፈንታ ይባላል። አሁን ዛሬ እንደዚህ የቆምንበት የዚህ ጠጅሩ የልማት ህብረቷ የበቃችና ሞዴል ለማድረግ ያው ለሌሎች ማራያ ተሞክሮ እንድትሆን በማድረግ እንደ ጥቅል ጠቅላላ ሴቶቻችን ይሰበሰባሉ። ሁሉም ሙሉ በሙሉ ባይሆንም ሁሉም በመነቃቃት ላይ ያሉ ናቸው። ሌሎችም ልማት ህብረቶች በጅምር ላይ ያሉ አሉ፣ በሂደት ላይ ያሉ ሁሉም ጎጦች ላይ ማለት በሚቻል ደረጃ ያው ስራውና ሂደቱ ተቀጣጥሏል ማለት ይቻላል። ይሄ እነዚህ አዲስ የልማት ቡድን መሪ ባለችበት ግን መናገር የምፈልገው ይሄንን የልማት ህብረት በየወሩ እንወያያለን ማዕከሉ ላይ ሁላችንም። ከዛ ደግሞ በ15 ቀን እሷ አንድ ለ10ዎቿን 3 አንድ ለ10 አላት ታወያያለች። አጠቃላይ ደግሞ አንድ ለ30ዎችን ደግሞ በልማት ህብረቷ ስር ያሉትን ደግሞ በየሳምንቱ እቁብ አላቸው። በእቁብ እየተገናኙ ይወያያሉ። ከዚህም በተረፈ ደግሞ እኛ አዳዲስ ነገሮች ሲመጡ ለነሱ ለልማት ህብረት መሪዎቹ መልእክቱን እናደርሳለን። እነሱ ደግሞ በስራቸው ያሉት ጋር ተወያይተው ይህን ስራ ለመስራት ችለዋል። ሳቶ ፓውልም ያው መጸዳጃ ቤት ለጨረሰ ነው መጀመሪያ የምንሰጠው ብለን በማወዳደር እንደ ጤና እንደ ቀበሌ ያሉትን የልማት ህብረቶች በመጀመሪያና ቅድሚያ እሷ ጨርሳ ስለነበረ በባለፈው ከጓደኛዬ ጋር መተን አየነው። ጨርሰው ስናገኛቸው ከወረዳ ጽፈት ቤት ሳቶ ፓውን በማምጣት ለሁሉም አድለናል ማለት ነው። ለዚህ ልማት ቡድን ላሉት አጠቃላይ ሴቶች አድለናል። ሁሉም በሚባል ደረጃ ደግሞ ያው እንደሚታየው ሳቶ ፓውን ገጥሞ እየተጠቀሙ ነው። የልማት ህብረት መደራጀታቸው ጠቀሜታ አንድም የጤናውን ዘርፍ ተነቃቅተዋል። ምክንያቱም እያንዳንዱ ሰው ቤት ውስጥ እንዳይወልድ ኮንፈረንስ እናካሄዳለን። እንደዚህ በጤናቸው ዘርፍ ደግሞ የፍሳሽ የደረቅ ሁሉንም የንጽህናቸውን ሁኔታ እንወያያለን። እኛም ክትትልና ቁጥጥር እናደርጋለን። ከነሱ ጋር በመወያየት እነሱ በሚያመጡት ሪፖርት ተነስተን ጨርሰናል ያሉትን ጎጦች እየሄድን እያየን እንትን ብለናል። የማገዶ ቆጣቢ ምድጃም እንደዚሁ ከወረዳ በማምጣት ከወረዳ ጋር በመነጋገር እነሱ በመነቃቃታቸው ማለት ነው ስፖንሰር የተወሰነች 7 ኩንታል አገኘን። ያችን አምጥተን ከወረዳ በመጣች ባለሙያ የማገዶ ቆጣቢ ምድጃ የምታመርት ሴትዮ አለች። እሷ መታ ለልማት ህብረቱ በሙሉ እንትን ስልጠናውን ሰጠችልን ለ3 ቀን ያክል። ከዛ በኋላ እያንዳንዱ ልማት ህብረት ያችን አንዳንድ ከረጢት ሲሚንቶ የደረሳቸው አሉ ያልደረሳቸው አሉ። ያችን ስንሰጣቸው 500ም 300ም 400ም እንደሚበቃቸው ሁኔታ እያመጣጠኑ
እየገዙ ሲሚንቶውን ሁሉም ለማምረት ዝግጁ ናቸው። አሁን አንድ ጎጥ ጨርሶ ሁለተኛ ጎጥ እነዚህ ጨርሶ ሶስተኛ ጎጥ ደግሞ ሌላ ልማት ህብረት ወስዳለች። ሌሎችም እየጠበቁ ነው ተራቸውን ያሉት ማለት ነው ለማምረት በራሳቸው በሰለጠኑት ስልጠና ወስደው አምርተው የማገዶ ቆጣቢ ምድጃም ተጠቃሚ ሆነዋል ማለት ነው። እና በጤናው ዘርፍ በሁሉም ክትባት ስንፈልግ የሆነ ኮንፈረንስ ስንፈልግ ምንም ማንኛውንም መረጃ እኛ ስንፈልግ ግንኙነታችን ከጤና ልማት ህብረቶቹ ጋር ነው። እነሱ ደግሞ የኛን ተልእኮ ተቀብለው ያስተገብራሉ። ስንመጣም ህጻን ከቀስቅሶ ከሆነ የሚቀሰቅሳሉ። በቃ እንዳጠቃላይ ባጭሩ ሁሉንም እንትን ለመስራት ያው ሁሉም ባይሆንም እንደዚህ የተነቃቁ ጎጦች አሉ ለማለት ያስችላል። አመሰግናለሁ። ስሜ ተስፋዬ ታደሰ ይባላል። የቦረና ወረዳ ጤና ጥበቃ ጽሕፈት ቤት የሃይጂን ኤንድ ሳኒቴሽን ኦፊሰር ነኝ። ዛሬ እንግዲህ እዚህ የተገኘው 026 ቀበሌ ነው የተገኘ ነው። እንዳያችሁት ቅድም የጤና ኤክስቴንሽን ባለሙያዎች ሌሎችም የልማት ቡድን የልማት ህብረት ተጠሪዎችም እንደነገሯችሁ እዚህ ጋር ይሄ ጤናማ ማህበረሰብ ከመፍጠር አንጻር ተያይዞ ጤናማ ማህበረሰብና ጤናማ ትውልድ መፍጠር የሚቻለው የአካባቢ ንጽህና መጠበቅ ሲቻል ነውና አንደኛው ጤና የሚሰራበት ትልቁ ቁልፉ አጀንዳ እዚህ አካባቢ ነው ያለውና ስለዚህ እንደምታዩት መጸዳጃ ቤቶች ተገንብተዋል። የቆሻሻ ማቃጠያ ያለ፣ የፍሳሽ ማስረጊያ ያለ፣ ሌሎችም ለምሳሌ ሄልዝ ሃውስ እንላለን። ሄልዝ ሃውስ ማለት ንጽህናውን የጠበቀ ለምሳሌ ውሃ አያያዝ ሊሆን ይችላል፣ የምግብ አሰራር ሊሆን ይችላል፣ የህፃናት አያያዝ ሊሆን ይችላልና ከነሱም ጋር ተያይዞ ይህ አካባቢ የተሞክሮ ማዕከል እንዲሆን ነው የምንፈልገው። ቅድም እንዳያችኋቸው ተሞክሮ ሊወስዱ የመጡ ከሌላ ጎጥ የመጡ የልማት ህብረት ተጠሪዎች አሉ። እነሱ መጥተው ከዚህ ተሞክሮ ወስደው ጤናማ የሆነ ማህበረሰብ እንዲፈጠር ነው የሚፈልገውና ከዛ አንጻር ተያይዞ ነው ዛሬ እዚህ የተገኘ ነው እንዳጠቃላይ ስናይ ማለት ነው። ስሜ ሀሊማ እያሌው እባላለሁ። የ026 ቀበሌ ነዋሪ ነኝ። የአንድ ለ30 ልማት ህብረት መሪና የቀጣና ሊቀመንበር መሪ ነኝ። አሁን እኔ እዚህ የመጣሁት እዚህ የሀጠጅሩ ጎጥ ልማት ህብረቶችን ልምድ ልውውጥ ለመውሰድ ነው። በነገራችን ላይ እኛም ቀደም ያልን ነበርን፣ እነሱ ደግሞ በልጠውን ሂደዋል እና ሽንት ቤታቸውን ጨርሰዋል። ያው ማስረጊያም ጨርሰዋል። ሁሉንም ነገር አየሁኝ፣ በጣም ጨርሰዋል። እኔ ግን አሁን በጣም ሞራልና እንትን ተሰምቶኛል በእኔ ማለት ነው። ከነሱ የበለጠ ለመስራት በጣም ተነሳሽነት አለ ለቀጣይ። እኛ እንግዲህ በቁብም የመጀመሪያዎቹ እኔ ነኝ ሀሊማ ማለት ነው። ሁላ ቁጥር 1 ላይ ነው የምመራው። በቁብ የመጀመሪያ ቁብ ያስያዝኩት በሽንት ቤትም ያው ትንሽ ወደ ኋላ ስለቀረብኝ ነው እነሱ የቀደሙኝ እንጂ የመጀመሪያዋ ነኝ። አሁን ግን እነሱ ስለቀደሙኝ አደንቃቸዋለሁ፣ አድናቂያቸው ነኝ። ለምን ከነሱ ተምሬ ደግሞ እኔ ደግሞ መብለጥ አለብኝ ብዬ ስለምነሳ እንደገና ከነሱ የበለጠ ደግሞ ባልተቤቶቻቸውን አደንቃቸዋለሁ። ለምን ሽንት ቤትን እንደዚህ ያሳምሩላቸው እነሱ ናቸው። አጋዦቻቸው አብዛኛውን በጎናቸው ሆነው አይዟችሁ ብለው የተነሱትና የሰሩላቸው እነሱ ስለሆኑ ኢንሻአላህ እኛም ደግሞ ባላ ፍቃድ ከነሱ ጋር የኛም ባልተቤቶች ከኛ ጎን እንዲቆሙ እኔ እንግዲህ ሙሉ ሀሳብ ያለኝ ኢንሻአላህ እንበልጣለን ብዬ አስባለሁኝ። ማገዶ ቆጣቢውንም ያው እንግዲህ መጀመሪያ መሰረታችን ጤና ነው። ጤና ስንነሳ መሰረት ስንሆን በጓዳ የቀረነውን ሴቶች እንድንወጣና እንድንደራጅ አድርገውናል። ከዛ በመቀጠል ደግሞ አሁን ያልተነሳችልን እህት ፋጡማ የወረዳ ደጋፊያችን ቤት ለቤት ድረስ ሂዳ ልክ እንደ ቀበሌ ሰራተኛ አብረን የሰራቻለች። እስካሁን ስላልተነሳ የትንሽ ነው ያምሮ ውስጥ ስላለች ነው ያንን ማንሳት ፈልጋለሁ። በጣም ማለት እንደኛ እንደዚህ እንደ ቀበሌ ደጋፊዎች ነው እንደነፍሬ አብራ ዙራን ቤት ለቤት ራሱ እንድንሰራ ያደረገችን። እንደገና ለልጆቻችን ደግሞ የተመጣጠነ ምግብ እንድንመግብ ከዛ ደግሞ የጓሮ አትክልት እንድንተክል ይሄን ሁሉ ግብርናዎችን እኛ እንደመታደል ሆኖ ቀበሌያችን የሚመጡ መንግስት ሰራተኞች የኛም ተወላጆች ስለሆኑ እንደሆነ እንጃ በቃ በጣም ነው የሚደግፉን። እኛም ያው እነሱን ተከትለን ለመስራት መሽም ሴት የሚያቀታን ነገር የለም። ቀጣይ ዙር ኢንሻአላህ ከነሱ የበለጠ ሰራለሁ ብዬ አስባለሁ። ሞራል ነው የተሰማኝ። እዚህ ላሉት ልማት ህብረቶችም በጣም አላህ ይስጥልኝ ይሄንን ላካፈሉን እያልኩ ነው እንትን ምለው። አመሰግናለሁ። ሌሎችም በየአካባቢዎች እንደየክላስተሩ እንደዚህ አንዳንድ ቀበሌዎች አሉ የተሞክሮ ማዕከል ልናረጋቸው ያሰብናቸውና ይሄ ብቻም አይደለም ደግሞ ሌላ ምን አለ መሰለህ ጭስ አልባ ምድጃ ማገዶ ቆጣቢ ምድጃ ጭምር አለ። ማገዶ ቆጣቢ ምድጃ እየተሰራ ነው። ቅድም ምናልባት አይተናልና ያኔ ካየነው እንደምታዩት እዚሁ አካባቢ ማገዶ ቆጣቢ ምድጃ ያመረቱ ሴቶቹ
ለዚሁ አካባቢ ማህበረሰብ ምንድነው እያሰራጩ ነው። አንድ ይሄ ነው። ሁለተኛው ደግሞ እዚህ ጋር ተገጥሞ እንደምታዩት የሳቶፓን አለ የመጸዳጃ ቤት። አሁን ይሄ አዲስ ኢኒሼቲቭ ነው፣ አዲስ ነገር ነው። ይሄን አዲስ ኢኒሼቲቭ ማህበረሰቡ እንዲለምደው ነው። ይሄ አካባቢ የችጎጥ በተለይ እዚህ አካባቢ ያለችው አጎጥ የልማት ቡድኗ የተሞክሮ ማዕከል እንድትሆን እየሰራን ነውና አሁንም ወደፊትም ብዙ ነገሮች አሉ። ወደ 027ም ሌሎችም አካባቢዎች የምናያቸው አለ። ግን እንደ መጀመሪያ ይሄ ካየነው አንፃር ጥሩ ነው። የሰዎችም አንደርስታንዲንግ ማለት ግንዛቤያቸው ለጤና ያላቸው ለዚህ ለሄልዝ ሃውሲንግም ሊሆን ይችላል፣ ከመጸዳጃ ቤትም ጋር ተያይዞ ሊሆን ይችላል፣ ለጤና ያላቸው አመለካከት ከፍ ማለት ጀምሯልና ይሄ ደግሞ ጤና ኤክስቴንሽኖች በሰሩት ጤና ጣቢያዎች በሰሩት እንዲሁም ጤና ጥበቃ ጽሕፈት ቤት በሚያደርገው ድጋፍና ክትትል የመጣ ነውና ጥሩ ነገር ነው። ጥሩ ለውጥ ነው ያየን ያለ ነው።